ሰላም ጋይስ እንዴት ናችሁ? ኢትስ ኤምጂ ዶግስ። ያው በዚህ ዊክ ትሬድ ሪካፕ ለመስራት እንትን አልኩኝ። ብዙም ትሬዶችም ቴክ አላደረኩኝም። ሶ ጀስት ማርኬቱ አሁን አሪፍ እንትን ላይ ስለሆነ ያለው ጀስት ፋንዳሜንታሊም ድራይቭ የሚያደርጉት ነገሮች ኔክስት ዊክ ስላሉ ማይ ፐርስፔክቲቭ ለኔክስት ዊክ ዲኤክስዋይ እና የጂዩ እና ኢዩ ከረንሲ ፔሮች ላይ ያለኝን ሀሳብ ሼር ለማድረግ ነው ማለት ነው። ሶ ኢትስ ዲኤክስዋይ ቻርት የዊክሊ ቻርት ነው እንደምታዩት። ሶ ቀጥታ ወደ እንትኑ እንግባ። እንደምታውቁት ከሆነ ፋንዳሜንታሊ አሁን ላይ እንትን አለ፣ ጀስት ዋር አለ ምናምን ነገር፣ ጀስት ጂኦፖለቲካል እንትን ቴንሽኖች አሉ ምናምን፣ ግን ደግሞ ዲኤክስዋይ እንደምታዩት ስትሮንግ እየሆነ ነው። ሶ ይሄ ነገር ከምንድን የመጣው እንደምታውቁት ከሆነ ዲኤክስዋይ ለረዘም ላለ ጊዜ ማለትም ጀስት ላስት ይር አይ ቲንክ ከሴፕቴምበር ጀምሮ መሰለኝ፣ ያ ሴፕቴምበር ጀምሮ ሬት ከት እየተደረገ ነው እስካሁን ድረስ ማለት ነው። ሶ እንደምታዩት ስ ዊከር ፕራይስ አክሽን ነበረ እዚህ ጋር አካባቢ ማለት ነው። ሶ አሁን ላይ ግን እንትን እየተገመተ ነው ያለው ጀስት እንትን ሬት ከት አሁን አይኖርም፣ እንደውም ይጨምራል እየተባለ ነው ኢንተረስት ሬት። ስለዚህ የሀያ ነገር ነው ፕራይስ እንደዚህ ፓምፕ እንዲያደርግ እያደረገ ያለው። ኤንድ ኦልሶ ደግሞ ዲስ ዊክ ኤፍኦኤምሲ ያለን እና የፌድ ሬት ከት ደግሞ ዲሲሽኑን እንትን ይላል ማለት ነው። ስለዚህ ላስት የነበረው 3.75 መሰለኝ፣ ያው አሁን እንትን የሲኤምኢ ግሩፕ ላይ ገብታችሁ ማየት ትችላላችሁ እንትኑ ምን ያህል እየተጠበቀ እንደሆነ ኤክስፔክቴሽኑ እዛ ላይ መመልከት ትችላላችሁ። ግን ደግሞ ያው ሬት ከት ይደረጋል ተብሎ እየተጠበቀ ባለበት ሰዓት ላይ ከፋንዳሜንታላችን ጋር አላይን የሚያደርግ እንደዚህ አይነት ቴክኒካል የሆነ ፎርሜሽን ሲኖር ደግሞ አድቫንቴጁ መጠቀም አለብን ብዬ አስባለሁ። ሶ እዚች ጋር እንደምታዩት ከሆነ አሁን ወደ ቴክኒካሎቹ እየገባ ነው። ስለዚህ ኢትስ ዲኤክስዋይ ቻርት ዊክሊ ቻርት ነው። ዊክሊ ላይ ፕራይስ ሊኩዊዲቲ ቴክ እያደረገ ነው ያለው። እዚችኛውን ፓተርን ሪኮግናይዝ የምታደርጉ ከሆነ የአይሲቲ እችኛዋን ፓተርን ሪኮግናይዝ የምታደርጉ ከሆነ ስትሬት ድራይቭ ፓተርን የአይሲቲ ፕራይስ ስቺን ስትሬት ድራይቭ ፓተርን ሰንቷል። ኤንድ ኦልሶ ዚስ ኤክስተርናል ሬንጅ ሊኩዊዲቲ ፕራይስ ቴክ አድርጓል ማለት ነው። ከዛ ኤክስተርናል ሬንጅን ቴክ አደረገ በኋላ እንደምታዩት ትንሽ እችኛዋ እንትን እችኛዋ ቤሪሽ ፌር ቫልዩ ጋር ሆልድ አድርገው ነበር ፕራይስን፣ ግን ደግሞ ብሬክ አድርጎት አግሬሲቭሊ የዊክሊ ማርኬት ስትራክቸር ሺፍት ሰጥቶናል ኢንቨርዥን ፌር ቫልዩ ጋር ጋር። ኤንድ ደግሞ ኦልሶ ስትራክቸር ሺፍት ሲያደርግ ዊክሊ ላይ ከእንትን ጋር ነው ማለት ነው፣ ከጋፕ ጋር ነው። ሶ ኢት ኢዝ ስትሮንግ የሆነ ማርኬት ስትራክቸር ሺፍት ማለት ነው። ሶ ኔክስት ድሮ ሊኩዲቲያችን የትኛው ነው የሚሆነው? ኢዚየስት የሆነ ድሮ ሊኩዲቲ ይሄኛው ሾርት ተርም ሃይ ነው የሚሆነው ኦን ዊክሊ ማለት ነው። ወደ መንዝሊ ሄደን ይህንን ስትራክቸር ለማየት ብንሞክር እንደምታዩት ከሆነ መንዝሊ ስትሮንግ የሆነ እንትን ሜልት ነበረው። ከዛ በኋላ እዚች ጋር ይርሊም ላይ አንድ ያየሁት ነገር ስላለ እሱንም አሳያችኋለሁ። ሶ እንደምታዩት ፕራይስ እዚህ ጋር ትንሽ አኪሙሌት አደረገ፣ ትንሽ ወርዶ ማኒፑሌት አደረገ። ኤንድ ኦልሶ እዚች ጋር አስተውልን የምናየው ከሆነ እኛ ይሄ ምናለን እዚች ጋር ያለችው የኢንቨርዥን አለችን መንዝሊ ኢንቨርዥን። ሶ በጣም አሪፍ የሆነች ፒዲአር ነች። ከዚህ በፊት ፕራይስ ብሬክ አረጋት በኋላ እንደ ሰፖርት ተጠቅሞት ሄዷል። ሶ ፕራይስ አጌን ሲመጣ እንደ ሰፖርት እየተጠቀመው ነው ያለው ማለት ነው። ኤንድ ኦልሶ ወደ ይርሊ ቻርት በምንሄድበት ጊዜ አንድ አመት ቻርቱን በምናይበት ጊዜ እንደምታዩት ፕራይስ አግሬሲቭሊ ቡሊሽ ነበረ እዚች ጋር ይርሊ ላይ ማለት ነው። ጀስት ሜልት እያደረገ ነበረ፣ ግን ያው ቡሊሽ ሙቭ ጀምሯል እዚህ ጋር ስትራክቸር ብሬክ አድርጎ ማለት ነው። ከዛ ቡሊሽ ሙቭ ሲጀምር ፕራይስ ሪትሬስ ያደርጋል፣ ኤክስተርናል ላይ ታፕ ያደርግና ኢንተርናል ላይ ታፕ ያደርጋል፣ ኦር የኢምባላንሶችን ይሞላና ቀጥታ ወደ ኤክስተርናል ሬንጅ ሊኩዊዲቲዎች ነው የሚሄደው። ሶ ልክ እንደዛ አሁንም ኢትስ መንዝሊ ኢንተርናል ላይ ያለው። ላስት ይር እንደምታዩት ከሆነ ይህንን መንዝሊ ኢንተርናል ታፕ አድርጎ ከመንዝሊ ኢንተርናሉ በታች ክሎዝ ማድረግ አልቻለም። ወርዶ ነበረ ግን እንደምታዩት ከዛ በላይ ነው ክሎዝ ያደረገው። ሶ ይሄ ኢንተርናል ይሄ ደግሞ ይሄ መንዝሊ ፌር ቫልዩ ፓወርፉል የሆነ ፒዲአር ነው፣ ወር ደግሞ እንደ ሰፖርት እየተጠቀመው ነው። ሶ የዚህንም ደግሞ የምታዩት ከሆነ ጀስት ድሮይንግ እንትን እንበለውና ፕራይስ መጣ እዚች ጋር የፕሪቪየስ ይር ሎውን ወሰድና እንደምታዩት አሁን ወደ ላይ እንትን እያለ ነው ማለት ነው። ጀስት ቡሊሽ ሙቭ ሊኖረውም ይችላል ላይኖረውም ይችላል፣ ዲፔንድስ ኦን ፋንዳሜንታልስ ብዬ ነው የማስበው እኔ። ግን ደግሞ ወደ መንዝሊ ላይ ስንመለከተው የእኛ ታርጌት ምንድን ነው? የመንዝሊ ፌር ቫልዩ ጋፕ ነው። ስለዚህ ኤንድ ኦልሶ ደግሞ ይሄ መንዝሊ ፌር ቫልዩ ጋፕ ኢትስ ፒፒአርም ነው። እዚች ጋር እንደምታዩት ይሄኛው ጋፕ አለው አላይን የሚያደርግ ስለዚህ በጣም አሪፍ የሆነ ፒዲአር ያደርገዋል ማለት ነው። ስለዚህ ይሄኛውን ክሊን እና ግልጽ የሆነ ድሮ ሊኩዊዲቲ ይሆንናል ማለት ነው። ስለዚህ ይህንን ፐርስፔክቲቭ ቢውል ካደረግን በኋላ ወደ ዴይሊ ቻርት እንሄድና ጀስት ለማየት እንሞክር።
ዴይሊ ቻርት ላይ ፕራይስ እንደምታዩት ትንሽ ሪትሬስ ያደርጋል። በጣም አግሬሲቭ ወደ ፓምፕ ላይ ነው ያለው። ግን አሁን ላይ ባይ መግባት የምንፈልግ ከሆነ የተወሰነ ሪትሬስመንት ነው የምንጠብቀው። ሶ እኔ እንዴት ነው ኤክስፔክት እያደረኩኝ ያለሁት? አሁን ለምሳሌ የአይሲቲ ዊክሊ ፕሮፋይልን በምንመለከትበት ጊዜ ኢፍ ዊ ኤክስፔክት ለምሳሌ ቡሊሽ ካንድል ኦን ዊክሊ እንዴት ነው ዴይሊ ላይ ፎርም ሊያደርግ የሚችለውን ነው የሚለውን ነው የሚያስረዳን የአይሲቲ ዊክሊ ፕሮፋይል እና እሱም በምንመለከትበት ጊዜ የአይሲቲ ዊክሊ ፕሮፋይል ላይ ፕራይስ ኢዝ ኦፕን ሃይ ሎ ክሎዝ ካንድል ማለት ነው ቡሊሽ ማለት። ስለዚህ ይወርዳል፣ ከዛ የሳምንቱ ሎስ ፕራይስ ሰርቶ ከዛ ኦፕን ሃይ አድርጎ ሎ ከዚህ ክሎዝ ያደርጋል ማለት ነው። ስለዚህ እኛ ያህንን ትሬድ ቴክ ማድረግ ያለብን ፕራይስ ይሄንን ማኒፑሌሽን ኦር ደግሞ ይሄንን የሳምንቱን ሎ ከሰራለን በኋላ ነው ኮንሰፕቱ ማለት ነው። ሶ አሁንም የምጠብቀው እንደዚህ አይነት ነገር ነው ዊክሊ ላይ። ስለዚህ ዴይሊ ላይ እንዴት ፎርም ሊያደርግ ይችላል ስንል ዳይሬክት የሆነ ወደታች ሜልት አልጠብቅም። ቢኮዝ እዚህ ጋር ኤክስፔክት ያደርጉ ያሉት የዊክሊ እዚህ ጋር ኢምባላንስ እንዲሰራልኝ ነው። ስለዚህ ዴይሊ ላይ ፕራይስ እዚች ጋር አሁን እንደምናየው ከሆነ እነዚህ እዚህ ጋር ያሉ ሾርት ተርም ሌቭሎች አሉ ቴክ አድርጓቸዋል ኦልሬዲ። ግን ወደ ጂ እና ወደ ኢዩ ስንሄድ ቴክ ያልተደረጉ ሊኩዲቲዎች አሉ ቅርብ የሆኑ በተለይ ኢዩ ላይ ና እሱን ሙቭ ተንተርሶ ፕራይስ እንደዚህ አይነት ሙቭ ቢሄድልኝ የተወሰነ ትንሽ ወደ ላይ ቢሄድ ከዛ ዚች ጋር ምን ይፈጥርልኛል? ኢምባላንስ ይፈጥርልኛል። ከዛ ኢምባላንስ በኋላ ፕራይስ ወደዚህ ኢምባላንስ ገብቶ እንደምታዩት እንደዚህ አይነት ሙቭ እንዲሄድ ነው ኤክስፔክት የማደርገው ማለት ነው። ያን ደግሞ ለምን እንደሆነ ነግራችኋለሁ። ስለዚህ ዲፕ ሪትሬስመንት ወደ እነዚህ ሌቭሎች አልጠብቅም። ለምሳሌ እዚህ ጋር ዊ ሃቭ ዲስ ኒው ዴይ ኦፕኒንግ አፕ አለን። እሱን ትላይ ይችላል። አሁን ኒው ዊክ ኦፕኒንግ አፕ ሊኖር የሚችላል። ያ ኒው ዊክ ኦፕኒንግ አፕ ሲኖር ደግሞ ጀስት እሱን እንደ ፒዲአር ተጠቅመን ትንላለን ማለት ነው። ኦቨርኦል ወደ 4 ሀወር ብንሄድ ሴም ቲንግ 4 ሀወር ላይ አሁን አብዛኛው ፒዲአር ቴስት ተደርጓል። ይሄ እንደምታዩት ቲስ ዊ ሃቭ ቲስ ብሬከር ብሎክ፣ ይሄ ብሬከር ቴስት ተደርጓል። እነዚህም ባላንሶች እንደምታያቸው ቴስት እየተደረጉ ፊል እየተደረጉ ነው እየሄድ ያሉ። ስለዚህ ፓምፕ ነው የምጠብቀው በዚሁ። ከዛ በኋላ ማክሰኞ ላይ እና ማክሰኞ ወይ ሮብ አካባቢ ሎውን ሰርቶ በኤፍኦኤምሲ ምናምን ነገር ዴሊቨር እንዲደረግ ወደ ላይ እሱን ኤክስፔክት እያደረግኩኝ ያለሁት ማለት ነው። ዲኤክስዋይ እንደዚህ ከተመለከትን አጠር አድርገን ደግሞ ዩሮን እንመልከት ማለት ነው። ዩሮ ላይ ደግሞ ምንድን ነው የተመለከትኩኝ ያለሁት ወደ መንዝሊ ሄደ ለመመልከት ያክል አሁን መንዝሊ ቻርት ፕራይስ ቺን ሊኩዲቲ ወስዶ ይሄኛውን ኢምባላንስ ሪስፔክት እያደረገው ነው። ይሄ ሜልት ደግሞ አለን ኤንድ ፕራይስ ኢዝ ብሬኪንግ ዲስ ሎው ማለት ነው። ስለዚህ ኔክስት ድሮ ሊኩዲቲያችን ብዬ ማስበው ለዚህ ወር ይሄኛው ነው። ግን ይህ በጣም ቅርብ የሆነ ታርጌት ነው። ኤንድ ኦልሶ ደግሞ እዚህ ጋር ክሊን የሆነ እንትን አለን ኢምባላንስ አለን። ኤንድ ኦልሶ አላይን ዊዝ ዲስ ኢንቨርዥን ፌር ቫልዩ ጋፍ ማለት ነው። ወደ ዊክሊ ስንሄድ ፕራይስ ዊ ሃቭ ሂር ዊክሊ እንትን አለን ቢፒአርም አለን እዚች ጋር እንደምታዩት ዲስ እንደዚህ አላይን ያደረገው ሌቭል እንደዚህ አይነት ኢንቨርዥን እንትን አላይን አድርጓል። ኤንድ ኦልሶ ደግሞ ኢንተርናልም አለን። ግን ይህኛውን እኔ ኢትስ ብሬክ አዌይ ጋፕ ነው እያሰብኩኝ ያለው ቴስት የሚደረግ አይነት ፌር ቫልዩ ጋፕ አይደለም። ስለዚህ ምንድነው ኤክስፔክት ማደርገው ፕራይስ ዲስ ዊክ እንዳልኩት ሜልት አድርጎ እዚህ ጋር ሌላ ኢምባላንስ ሰርቶልኝ ይሄኛውን ሪትሬስመንት ኔክስት ዊክ ሪትሬስ አድርጎ እንደዚህ ሊወርድ ይችላል። ስለዚህ ለአሁኑ ግን ቀጥታ ሜልት እንዲያደርግ እና ሪትሬስመንቱ ዴይሊ ላይ እንዲሰጠኝ ኤክስፔክት ማደርገው። ወደ ዴይሊ ወርደን ስንመለከት ዴይሊ ላይ እንደምታዩት ይሄኛው ኢንተርናል አለን ኦር ኢምባላንስ አለን። ፕራይስ ከዚህ ላይ ቀጥታ ቴስት ያደርጓል ብዬ የገመትኩኝ አይደለም። ሊያደርገውም ይችላል። ያው የሚሰጠንን ነው የምንመለከተው። ማርኬት ላይ ግን ቀጥታ ቴስት ያደርገዋል የሚል ኤክስፔክቴሽን የለኝም። እኔ ኤክስፔክት እያደረግኩኝ ያለሁት እዚች ጋር እንደምታዩት ፕራይስ ከዚኛው ሀይ ይልቅ ይችኛዋ ስፕሪንግ ሎው በጣም ቅርብ ነች ለፕራይስ እና ፕራይስን ምንድን ኤክስፔክት እያደረግ ያለሁት ይችኛዋን ሎው ቴክ እንዲያደርግ። ከዛ ችኛዋን ሎው ቴክ ሲያደርግ ምን ይሰጠናል? የ4 ሀወር ወርደር እናየዋለን። ዲሊንግ ሬንጅ ይሰጠናል ማለት ነው። ፕራይስ ዲሊንግ ሬንጅ ከሰጠን በኋላ ወይ ከዚኛው ኢንተርናል ላይ ወይ ደግሞ ከዚኛው ኢንተርናል ላይ ፕራይስ ወደዚህ ሜልታ እንዲያደርግና የኒውስ ዴሊቨሪ እንዲኖር ኤክስፔክት ማደርገው ማለት ነው። ስለዚህ በጣም አሪፍ ያደርገዋል። ይሄኛውን ቴክ አድርጎ አሁን ላይ ከዚኛው ላይ ፕራይስ ወደ ኢንተርናል ላይ ገባ ይችላል። እዚች ጋር ኤክስተርናል አለችን። ስለዚህ ፕራይስ ይመጣል ከኤክስተርናል ወደ ኢንተርናል የሆነ ሙቭ መያዝ እንችላለን ማለት ነው። ወደ 4 ሀወር ስንመጣ ፕራይስ እችኛዋን ከዚችኛው ከ4 ሀወር ፌር ቫልዩ ጋፕ ነው እየመጣ ያለው። ኢቨን ኤዥያ ላይም ቴክ ሊያደርገው ይችላል ማለት ነው። ስለዚህ ኤዥያ ላይ ቴክ ካደረገው አሁን መንደይ ላይም ቡሊሽ የሆነ እንትን ዋያዝ ሊኖረን ይችላል ወደዚህኛው ኢምባላንስ ማለት ነው። ወይ ደግሞ ከስር ሌላ ኢምባላንስ ከሰራ ወደ ሰኛው ኢምባላንስ ማክሰኞ ላይ። ስለዚህ ዲሊንግ ሬንጃችንን ሪስፔክት አድርጎ ጋፕ ቴስት የሚያደርግ ከሆነ አሪፍ የሆነ ዴሊቨሪ ይኖረናል ለዊክሊ ማለት ነው። ሮብ ላይ ኦር ሐሙስ ላይ አካባቢ ጀምሮ አሪፍ የሆነ ዴሊቨሪ ይኖራል። አይ አም ኤክስፔክቲንግ ፍሮም
ዌንስዴይ ማለት ነው። ዌንስዴይ ላይ እንደዚህ አይነት እንትን ሰጥቶን ፕራይስ እንደዚህ አይነት እንትን ኢንትሪን ይሰጣል ኤክስፔክት እያደረግኩኝ ያለሁት ማለት ነው። ወደ ጂዩ ስንሄድ ሴም ቲንግ ምንም የሚቀየር ነገር የለውም። ጂቢፒ እንደምታዩት ሞር ስትራክቸሩ አሪፍ ነው። ሶ ከኢምባላንስ ላይ እየመጣ ነው ኤንድ ቴክ አድርጓል ይህንን ኤንድ ኦልሶ ልክ እንደ ዩሮ ዩኤስዲ ማለት ነው። ሶ እዚህ ጂዩም ላይ ደግሞ እንደምታዩት ኢምባላንስ አለን፣ ግን ይሄኛው ኢምባላንስ ቴስት ይደረጋል ብዬ ኤክስፔክት አላደረግም። ምክንያቱም ኢምባላንሶች ቴስት የሚደረጉት ብዙ ጊዜ ሃይ ፕሮባብል የሚባሉ ፌር ቫልዩ ጋፖች፣ ለምሳሌ እዚህ ጋር እንደምታዩት ፕራይስ ይህንን ስትራክቸር ብሬክ አድርጓል ኦር ማርኬት ስትራክቸር ሽፍት ኮዝ አድርጓል። ስለዚህ ፕራይስ እዚህ ጋር ዳምፕ አድርጎ ወደ ታች ከዛ እዚህ ጋር የሚሰጠን ፌር ቫልዩ ጋፕ በጣም ሃይ ፕሮባብል ፌር ቫልዩ ጋፕ ክሊን የሆነ ኢንተርናል ቱ ኤክስተርናል የሆነ ሙቭና ሎወር ታይም ፍሬም የሚመክስ የምንፈልግበት ሙቭ ይሆናል። ኢቭን ደግሞ ይህንንም ካየ ነው ኢትዝ የዴይሊ ኦን ሃየር ታይም ፍሬም ቢሆንም ማርኬት ሜከር ሞዴል ነው። ፕራይስ እንደምታዩት እዚች ጋር ክሊን የሆነ ባይ ሳይድ ከርቡን እየሰራልን ነው። ኢትዝ ባይ ሳይድ ከርቭ ኤንድ ፕራይስ በሚመለስበትም ጊዜ ፕራይስ ኢዝ ሜኪንግ ሂር ሴል ሳይድ ከርቭ ማለት ነው። እዚህ ጋር ሶ ሴል ሳይድ ከርቡን እየሰራልን ያለው ማለት ነው። ሶ ይህንን ደግሞ ሞር ፓወርፉል የሚያደርግልን ነገር ምን አለ? ማርኬት ሜከር ሞዴል ላይ ፋሚሊያር ከሆናችሁ ኦር ደግሞ ስለ ማርኬት ሜከር ሞዴል ኮንሰፕት ካወቃችሁ ፕራይስ እዚች ጋር መጀመሪያ ምንድን ነው የሚሰራልን? ኦሪጂናል ኮንሶሊዴሽን ነው የሚሰራልን። ጀስት ቦክስ እናደርገውና ለጊዜው ፕራይስ እዚህ ጋር ምንድነው ሜክ የሚያደርግልን? መጀመሪያ ላይ ኦሪጂናል ኮንሶሊዴሽናችንን ሜክ ያደርጋል። ከኦሪጂናል ኮንሶሊዴሽን በኋላ እንደዚህ አይነት የአንዱን አኪሙሌሽን እንቆጥራለን ነገር ነው። ፈርስት ስቴጅ አኪሙሌሽን፣ ሰከንድ ስቴጅ እያደረግን እንትን እንላለን። ግን እዚህ ጋር ይሄ ኦሪጂናል ኮንሶሊዴሽናችን ነው። ኦሪጂናል ኮንሶሊዴሽናችን ምንድን ነው? ኢትስ ፌሊየር ሌቭል ማለት ነው። ስለዚህ በጣም ፓወርፉል ያደርገዋል። ምክንያቱም ዊ ሃቭ ፌሊየር ስዊንግ እዚህ ጋር አለን። ፕራይስ ስትራክቸር ሽፍት አድርገውልናል ዴሊ ላይ ምናምን ነገር ከአሪፍ የሆነ ስትራክቸር ይዞልናል። ስለዚህ ፕራይስ እዚህ ጋር ብሬክ አድርጎ ወደዚህ የሚሰጠን ሙቭ በጣም ፓወርፉል ይሆናል። ኢቨን ኢፍ ከዚህኛው ሌቭል ጀምረን ሆልድ ማድረግ የምንችለው አይነት ትሬድ ሊሆንም ይችላል ማለት ነው። ቢኮዝ ፌሊየር ስለሆነ እዚህ ጋር ያለን ማለት ነው። ኤንድ ደግሞ እዚህ ጋር እንደምትመለከቱት እዚህ ጋር የኤክስቴንድ የሚደረግ ኢንቨርዥን ፌር ቫልዩ ጋፕ አለን። ልንገራችሁ እኔ ፒዲአር ስመርጥ አሁን ለምሳሌ ብዙ ጊዜ ስለ ፌር ቫልዩ ጋፕ ስንማር ኦር ስለነሱ ስናቅ ምናምን ነገር ብዙ ጊዜ እኛ የምንፈልጋቸው ጋፖች ዘሪሰንት የሚሰሩትን ነው። ለምሳሌ ፕራይስ እዚህ ጋር ጋፕ ሜክ ፎርም ሊያደርግልን ይችላል ማለት ነው። እንደዚህ አይነት ሙቭ ሄዶ ፎርም ሊያደርግ ይችላል ፌር ቫልዩ ጋፕ። ከዛ ግን ፕራይስ ኢንቫሊዴት ሊያደርገውም ይችላል እና ብዙ ጊዜ ሞር ፓወርፉል የሆኑ ነገሮችን ለማግኘት ኢንቨርዥኖችን ለምሳሌ ይሄኛው ኢንቨርዥን እንደምታዩት ፕራይስ ሪፈር አድርጎታል ከዚህ በፊት በደንብ እንድታዩት። እዚች ጋር ይህንን እዚህ ጋር ተጠቅሞ እዚህ ጋር እንደ ሰፖርት ተጠቅሞት ሄዷል። እዚህ ጋር እንደምታዩት እንደ ሰፖርት ተጠቅሞት ሄዷል። እዚህ ጋር እንደ ሰፖርት እዚህ ጋር ተጠቅሞት ሄዷል። እዚህ ጋር እንደምታዩት እንደ ሰፖርት ተጠቅሞት ሄዷል። ይሄኛው ጋር ደግሞ በጣም እንደ ሰፖርት ተጠቅሞታል እዚህ ጋር እንደምታዩት ከሆነ ምክንያቱም ኢት 1 2 3 4 5 6 ጊዜ ሪጀክት አድርጎበታል። ስለዚህ በጣም አሪፍ የሆነ ሌቭል ነው ማለት ነው። ስለዚህ ፕራይስ እዚህ ጋር ይሄንን ብሬክ አድርጎት ተመልሶ እዚህ ጋር ፌር ቫልዩ ጋፕ ሰርቶልን እዚህ ጋር አላይን ከዚህኛው ሌቭል ጋር አላይን ያደረገ ጋፕ ሰርቶልን ከዚህ ላይ የሎወር ታይም ፍሬም ኢንትሪ የምናገኘው ኢንትሪ ታይሚንግን የጠበቀ ከሆነ በጣም አሪፍ የሆነ ኢንትሪ እስከ ኦሪጂናል ኮንሲደሬሽኑ ድረስ ልንይዘው እንችላለን ማለት ነው። ስለዚህ ፋንዳሜንታሊ ሰፖርት ያደርገናል ያለን ነገር፣ ቴክኒካሊ በጣም አሪፍ የሆነ ስትራክቸር አለን። ስለዚህ ጀስት በጣም አሪፍ የሆነ ነገር ይሆናል ከዚህኛው ላይ የምናገኘው ኢንትሪ ማለት ነው። ሰው ለኔክስት ዊክ ሞር ኦፍ ሁለቱም አሪፍ የሆነ ኦፖርቹኒቲ የሚያመጡልኝ ከሆነ ሁለቱንም እንትንላችኋለሁ አያችኋለሁ። ግን ደግሞ ሞር ኦፍ የጂውን መመለከት ይመስለኛል። ምክንያቱም ጂው በጣም አሪፍ የሆነ ስትራክቸር አለው። ፒዲአሪዎቹ አሪፍ ናቸው። ዊከር ከመሆን አንጻር ካየ ነው ዊከር የሆነው ማን ነው እንትን ነው ዊከር የሆነው ሌቭል እንትን ነው ዩሮ ዩኤስዲ ነው። ስለዚህ ያው የኤፍኦኤምሲ እንትኑን ደግሞ አሪፍ የሆነ ሳይን ይሰጠናል ብዬ አስባለሁ። ወር ደግሞ አሪፍ የሆነ ዳይሬክሽን ይሰጠናል ብዬ አስባለሁ። ለዲኤክስዋይ ከት የሚያደርጉም ከሆነ ዊከር ይሆናል። ከት ይደረጋል ተብሎ የሚጠበቅበት እንትን ግን በጣም ቀንሷል። ስለዚህ ሞር ኦፍ ኢንተረስት ሬት የሚጨምር ይሆናል ተብሎ ኤክስፔክት እየተደረገ ያለው። ስለዚህ አሁን ያለውን ስትራክቸር ሰፖርት የሚያደርግ ኒውስ ይወጣል ብዬ ተስፋ አደርጋለሁ። ኦቨርኦል ማርኬት ቪው ያኔ ይህንን ይመስላል። አይ ቲንክ አንዳንድ ነገሮች አግኝታችሁበታል ብዬ አስባለሁ። ሰው ከኔክስት ዊክ ጀምሮ ደግሞ በፊት ላይ የጀመርኩትን የትሬጀሪ ካፕ እና የሮድ ቱ ጌት ፈንድድ የሚለውን ፓስ ለማድረግ የምንሄደውን መንገድ ደግሞ ያንን ቪዲዮ መስራት እቀጥላለሁ። ይመቻችሁ። ፒስ አውት።